ኦርቶዶክሳውያን ማለት ነው አንድ ሀቅ አለ፣ አንድ እውነት አለ። ይሄን ሀቅና እውነት ኦርቶዶክሳውያን ልትጡት ይገባል። ምንድነው? ኦርቶዶክሳውያን በጠቅላላ በቃ ከዘፈን ውጪ የሚያውቁት ነገር በፍጹም የለም። እኛ ዘፋኝ አድናቂ በዘፈን ህይወት ውስጥ የተዘፈቀን ይሄዋቸው ወንድሞቻችን ጴንጤዎችን ግን ዘፈን በጣም ነው የሚጠሉት። ዘፈን ሐራም ነው። ዘፈን በደረሰበት የማይደርሱ ሰዎች ናቸው። ለምንድን ነው ኦርቶዶክሳውያን ይሄንን እንኳን ከጴንጤ እንማር እንጂ እንዴ እነሱ ሙዚቃ ይሰማሉ አይሰሙም? በዚህ ጌታ ይባርክ። ፎሴ ተገኘ ታላሽ ሆጊና ከተማ ሙዚቃ ይሰማሉ እነሱ ዘፈን ይሰማሉ አይሰሙም? ፈረዱ ሊረድ ወደዱ በልስኪ አፈተከመት አስቡ ምክንያት ሰበሰቡ ገራገር ሰቡና ማኝ ዝማልኩ መስኪኑ የዋጉ ለከ ጌታ ይባርካችሁ። እናንተ ዘፈን በደረሰበት ቦታ አደርሱ። እኛ ውሎ አዳራችን ዘፈን ነው እንዴ? ብዙ ምስክሮች አሉ። የተሸነፈው ይወዳል እንጂ መች ይሸነፋል? አምላካዊ ተዛሰብቶ ነው የእናቱን ጠላት ሽባ እንዳጥሯል። ቀልን ጨምረ ካረከኝ ቀና በልስማኝማ ስማ ልንገርህ እንዴት አልዘም በአዲስ መስጋና የሰራ ተባረኩ ቅዱሳን። ጌታ ይባርካችሁ። እንዲህ ነው ጴንጤነት ማለት። በታምር ዘፈን የሚባል ቦታ አይደርሱም። ዘፈን አይሰሙም። አበለው ነገሩን አናበለው የህይወት እንጀራ ኢየሱስ ነው። ስጡኝ ምክር ስጡኝ መላ የሰው አገር ኑሮ ጉዳትና ቶተው በለው ንገረው ቶተው በለው መዳን የሚገኘው ኢየሱስ አሁን ወያኔ ቦድ ወያኔ ቦዳ እናንተ የመጨረሻ ኮድራ ባለመሰሩት እኮ እናንተ ዘመን ላታጠቁም ያልተዘረፈ ዘፋኝ የለም ነው ምራባቴ። ተባረኩ ቅዱሳን፣ ተባረኩ ቅዱሳን፣ ተባረኩ።